አንድ እናት 5 ልጆችን በሰላም ተገላገሉ። ወይዘሮ በድሪያ አደም ይባላሉ። በሐረር ክልል ሶፊ ወረዳ ቂሊ ቀበሌ ልዩ ስሙ ገንዳ አህመድ የተባለ መንደር ነዋሪ ናቸው። የ35 ዓመት እድሜ ያላቸው እኚህ እናት 12 ዓመት በትዳር ቢቆዩም ልጅ ማየት ግን አልታደሉም ነበረ። ይህ ታሪካቸው ግን በትላንትናው እለት ተቀይሯል። ትናንት ምሽት ከ3 ሰዓት ተኩል አካባቢ 4 ወንድና አንድ ሴት በድምሩ 5 ልጆችን በሰላም መገላገላቸው ተሰምቷል። እናቲቱ በሀሮማያ ዩኒቨርሲቲ ህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሕክምና ባለሙያዎች እርዳታ ልጆቻቸውን ለመታቀፍ መቻላቸውን ተሰምቷል። እናቲቷም ያዋለዱት የጽንስና ማህፀን ስፔሻሊስት ሐኪም ዶክተር ኦብሳ ሀሰን እንዲህ እያሉ ሁኔታውን ያብራራሉ። ጊዜው ለመካልነት እናቶች የሚሰጣቸው ኦቭሌሽን ኢንጀክሽን የተባለ አማካኝነት ሊፈጠር እንደሚችል ገልጸዋል። ይህ ህክምና በሴቶች መራቢያ አካል የሚፈጠረውን እንቁላል እጥፍ የማድረግ ባህሪ እንዳለውና በአንድ ጊዜ 3 እና ከዛ በላይ ልጆች ሊፈጠሩ እንደሚችሉ ተናግረዋል። በአሁን ሰዓት የተወለዱ 5 ህጻናት በሙሉ ጤንነት በጨቅላ ህጻናት ማቆያ ክፍል እንክብካቤ የተደረገላቸው እንደሚገኙ ዶክተሩ ገልጸዋል። ወይዘሮ በድሪያ በበኩላቸው 5 ህጻናትን በአንድ ጊዜ ማሳደግ በእጅጉ ከባድ በመሆኑ በመንግስትና ህብረተሰብ ድጋፍ እንዲደረግላቸው ጥሪያቸውን አቅርበዋል።